ኦኬ እሺ አንድ ጥያቄ ነበረኝ አሁን ጾም የእናንተ ጾም ከተጀመረ 10 ቀን ምናምን ሆኖታል አይደል 11 ቀን 12 ተልክበል እሺ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አነ ሙሐመደን ረሱሉላህ ረሱሉላህ ማሻአላህ ጨርሰሃል። ከዚህ በኋላ ሙስሊም ሆነሃል። ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙም አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። ለአላህ ምስጋና ይገባው። አንድ ሰው ሙስሊም ከሆነ በኋላ ሻወር ሊወስድ ይገባል። ዛሬ ወይም ከቻልክ ነገ ቢሆን ችግር የለውም። ከዚያ ስለ ሶላት አሰጋገድ በመማር ሶላት መስገድን ትጀምራለህ ማለት ነው። ይሄ ነው። አንድ ሰው እስልምና ሲቀበል ያለፈ ወንጀል ይማርለታል። አላህ ቃል ገብቷል። ይሄን ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ ኃጢአቱን ሁሉ ምርለታለሁ ብሎ ቃል ገብቷል። እና እስላማዊ ትምህርት የምትማርባቸው ግሩፕ ያስገቡሃል ልጆች ከላይ ኢብራሂምን አድርገው ያገናኛል። ኢንሻአላህ እንኳን ወደ ኢስላም መጣ ብለናል። ስምህ ማን ነበር? ኦኬ ቴንክ ዩ መልካም መልካም። እሺ መቀየር ካልፈለክ ችግር የለውም። አይ መቀየር ፈልጋለሁ ካልክ ያንተ መብት ነው። ስሙ ችግር የለበት። መቀየር ፈልጋለሁ። ከዚህ በፊት ፎሎ ባክ አድርገኝ። እሺ መልካም እሺ ይቅርታ ግን እንዴት ፎሎ እንደማድረግ እንደሚደረግ ራሱ እኔ ቲክቶክ ራሱ አንድ 15 ቀን ወይ 20 ቀን ቢሆነኝ ነው ከገባው። ምንም አይነት ሶሻል ሚዲያ ከዚህ በፊት ስጠቀም አልነበረም። ፕላሱን ከላይ ያለውን ልጅ ፕላስ ምልክቱን ጫን። ከዚህ በፊት ኤሌመንተሪ ያለው አንድ ሙስሊም ልጅ ነበረ እና አስተማሪዎች የሚረብሹ ተማሪዎችን እያቀላቀለ ከማይረብሹ ጋር ሲያስቀምጥ እኔን ወስዶኝ እዚህ ሙስሊም ጎን ጋር ሲያስቀምጠኝ ከእስላም ጋር አልቀመጥም ብዬ ችግር ፈጥሬ ነበር እና አሁን እሱንም ይቅርታ መጠየቅ ፈልጋለሁ። ቶፊቅ ይባላል። የእሱን ስም ራሱ ብትሰጡኝ ደስ ይለኛል። ማሻአላህ ደስ ይላል። ተውፊቅ ነህ። ከዚህ በኋላ ተውፊቅ የሚለው ስም ኢንሻአላህ ያንተ ስም ይሆናል። ጓደኛህን ይቅርታ ብለው ስላለፈው በጣም ይቅርታ ጠይቀዋለሁ። ቶፊቅ መህዲ ይባላል። በጣም ይቅርታ ጠይቀዋለሁ እና በጣም አዝኛለሁ። በልጅነት የሰራሁትን ነገር ይቅር እንዲለኝ አማጸናዋለሁ። መርሐባ ወንድማችን። አብሽር አብሽር። እኔ እንደውም የሚመስለኝ ሻሃዳ መያዝህን ራሱ ስትነግረው ከአንዳንድ ዘሎ ነው የሚያቅፍህ እንጂ አፉ በለኝ እስክትለው ራሱ አይጠብቅህም። በጣም ነው ደስ የሚለው። ከአንተ በላይ ደስተኛ ነው የሚሆነው እሱ። አልሐምዱሊላህ በጣም ደስ ይላል። በቤተሰብ እኔ በቤተሰቦቼ ጠቅላላ በጣም አክራሪ የሆኑ የሃይማኖት እንትኖች ናቸው። አያቴም የ24 ቤተክርስቲያን የደብሮች ኃላፊ ነበረ እና ያ ሁሉ ተጽዕኖ አለ እና የቤተሰብም ጉዳይ ስለነበረ እንኳን ጓደኛ አንድ ወንበር ላይ ለመቀመጥ ይቀርና ለማየትም ራሱ ተጽዕኖ ነበረብን እና አሁን ሳስበው ያው ካደኩ በኋላ በጣም ነው የሚጸጽተኝ እና ምናልባት ወደ ኢትዮጵያ ሲሄድ ይቅርታ ጠይቀዋለሁ። ስልኩም የለኝም። ኢትዮጵያ ሲሄድ ይቅርታ እንደምጠይቀው ተስፋ አደርጋለሁ። አብሽር አብሽር። እንትን አድርግ የኔን ስም ስትነካ ነካስታ أن محمدا رسول الله
ረሱሉላህ። ማሻአላህ ተክቢር ጨርሰሃል። ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። ለአላህ ምስጋና ይገባው። አንድ ሰው ሙስሊም ሲሆን አላህ ምን ያደርግለታል ከተባለ የመጀመሪያው ያለፈ ኃጢአቱን ሁሉ ይቅር ይለዋል። ልክ ከእናቱ ሆድ እንደተወለደ ሕፃን ልጅ አድርጎ ይቀበለዋል፣ ያለምንም ኃጢአት አድርጎ ማለት ነው። ይህም በቁርአን ላይ ቃል ገብተዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ በቁርአን ላይ ሲናገር ምን አለ? ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى ይላል። ወደ እኔ ለተመለሰ ባሪያዬ ያለፈ ኃጢአቱን ሁሉ ይቅር እልለታለሁ ብሎ ቃል ገብቷል። ሌላው በቀጣዩ ዓለምስ ምን አለው ሙስሊም? ቃል ተገብቶላታል ወይ ከተባለ አዎ፣ አላህ ሱብሓነሁ ወተዓላ በቁርአን ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ በምድር ላይ ሳሉ ሙስሊም የሆኑትን ገነትን ግቡላቸዋለሁ ብሎ ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ጀነት አለችላቸው፣ ተዘጋጅታላቸዋለች የጀነት ጸጋ እያለ ቃል በቃል ይናገራል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ ይላሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ቃል በቃል ይናገራሉ። ይሄ ነው። አንድ ሰው እስልምና ሲቀበል ጊዜ ሻወር እንዲወስድ ታዘዋል። ሻወር ትወስዳለህ። ለምን ከተባለ ለሶላት ዝግጁ ይሆን ዘንድ። በእስልምና ሌላው ትእዛዛት የመጀመሪያው ቅድም ያልከው የምስክር ቃል ነው፣ የአምላክህን አንድነትና ብቸኝነት መመስከር። ሁለተኛው ደግሞ ለጌታህ ለዚያ ለአንዱ ለአምላክህ ለአላህ ብቻ መስገድ። አላህ በቁርአን ላይ ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታህ ለአምላክህ ብቻ ስገድ ይላል። በሌላ ቦታ ላይ ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ሙሐመድ ሆይ ስግደቴም እርዴም ልክ እንዲሁ ህይወቴም ሞቴም ለዓለማቱ ጌታ ለአንዱ ለአምላክ ለአላህ ብቻ ነው በል ይላል። ስለዚህ ስግደታችን ሁሉ ለእርሱ ብቻ ነው የምንሰራው። ሶላትን መስገድ ትጀምራለህ ማለት ነው። በአቅራቢያ ሙስሊም ጓደኞችን ታገኛለህ አሉ። በቃ እነሱን ስለ ሶላት አሰጋገድ አስተምሩ ይበላቸው፣ ያስተምረዋል። በጣም ቀላል ነው። ሶላትን መስገድ ትጀምራለህ ማለት ነው። ስምህ ማን ነበር? ዳግም። ግዴታ አይደለም፣ ከፈለክ መቀየር ትችላለህ ስሙን። አይ በዚሁ የሆነልኝ ካልክ መብትህ ነው። እቀይራለሁ። ቀይርሽ። ደስ የሚል የሙስሊም ስም አለ ያዘጋጀው ወይስ እኛ እናውጣለን? ያዘጋጀሁት የለም፣ ግን የሆነ የምወደው ስም አለ። የጓደኛዬ ነበር፣ ሞቷል። አሁን በህይወት የለም። ማን ይባላል? ናይፍ ይባላል። ማን? ናይፍ። ጥሩ ማሻአላህ። ማሻአላህ። ከዚህ በኋላ ወንድማችን ናይፍ ሆነሃል። ሶላትን ጀምር። ከነገ ጀምረህ ከጓደኞችህ ጋር መስገድን ጀምር። ጓደኛህን ኢንሻአላህ ነገ መልቂያማ በገነት ትገናኛላችሁ በአላህ ፍቃድ። እሺ ወንድሜ መልካም ይሆንልህ። ጥያቄ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሽ አንድ ሰው ሲቀበል የዘላለማዊ ህይወትን እንደሚያገኝ አላህ ቃል ገብቶለታል ወይ? አዎ በደንብ ቃል ገብቶለታል። በጣም በርካታ ቦታ ላይ በቁርአን ላይ አላህ በቀጣዩ ዓለም ገነትን ላስገባቸው ብሎ ቃል ገብቷል። ለምሳሌ በሱረቱል በቀራ ገና ሁለተኛው ምዕራፍ ላይ ምን ይላል? ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናትን ተጅሪ ሚን ተሕቲሃ አልአንሃር እያለ ይናገራል። ሙሐመድ ሆይ ለእነዚያ ላመኑትና መልካምን ለሰሩት የዘላለማዊ ህይወትን ገነትን እንደሚያገኙ አብስራቸው ከወዲሁ። እዚሁ ምድር ላይ ያሉ አብስራቸው። በቃ ገቢዎች ናቸው ወደ ገነት። በቃ ዋስትና ራሱ አምላክ ነው የወሰደላችሁ።
ራሱ አምላክ አላህ ሱብሓነሁ ወተዓላ ወኡድኺለ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናቲን እያለ ይናገራል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ገነትን ገቧት እያለ ይናገራል። እንደ ገቡ አድርጎ ነው የሚናገረው። የሚገርማቸው ይገባሉ ወደፊት አይደለም ገቡ፣ መግባታቸው እርግጥ እንደሆነ ሊነግራቸው ዘንድ ማለት ነው። አንተ እኮ ልትገባ ትችላለህ የሚል ቃል አለ፣ ተስፋ አይደል? እንደዛ አይደለም፣ ገቡ እያለ ነው የሚናገረው። እታቻለ እና አላህ ሱብሓነሁ ወተዓላ ይህን ቃል ገብቷል። ሌላ ቦታ ላይ ሲናገር ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና፣ እነዚያ በአናቅጾች ያመኑ ሙስሊም የሆኑትን ገነትን ገቡ እያለ ጀነትን ይገቧታል እያለ ቃል በቃል ይናገራል። ይሄ ነው አንድ ሰው እስልምና ሲቀበል አላህ ምን ያደርግለታል ለዚያ ሰው ከተባለ ሌላው ነገር ያለፈ ኃጢአቱን ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ነው የሚቀበለው። ወደ እርሱ ተመላሽ ባሪያዎችን ይቅር ነው የሚላቸው። ይህን ሲናገር አምላክ አላህ ራሱ ምን አለ? ቁል ሊለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካሉት ካሉበት ክህደት ከተቆጠቡ ያለፈው ስህተታቸው ኃጢአታቸው እንደሚማርላቸው ንገራቸዋል። አንድ ሰው እስልምና ሲቀበል ሌላው ስለ ሻወር እንዲወስድ ታዟል። ሻወር ትወስጃለሽ። ስለ ሶላት አስቢ ያልከት ደግሞ በመማር ለዚህ ላመንሽውና ለመሰከርሽው አንድና ብቸኛው ለሆነው አምላክ ለአላህ ብቻ መስከረም ትጀምሪያለሽ። ስምሽ ማን ነበር? እሺ፣ ደስ የሚልሽ ሙስሊም ስም አለ አንቺ የምታውቂው ወይንስ እኔ ላውጣልሽ? እሺ፣ ከስሞች ሁሉ ደስ የሚለኝ ስም ሀያት ወይንም ደግሞ ኢክራም ወይንም ሱመያ፣ ዩስራ፣ ሌላ ደግሞ ኢልሃም፣ አህላም። የትኛው ደስ ይላል? የትኛው ተመቸሽ? ሀያት ይሁን ሀያት። እሺ በቃ ሙስሊም ጓደኞች አሉሽ?